ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ ተከታታዮቼ፣ ዛሬ የአንዲት ልጅ ታሪክ ከጽዳት ጋር ይዤላችሁ መጥቻለሁ። ወደ ታሪኩ ስገባ አንዲት ወጣት ልጅ ነበረች። እናም ለትዳር የሚፈልጉ ቤተሰቦች ወደ እሷ ቤተሰቦች ሽማግሌ ይልካሉ። አባቷ ከእናቷ ጋር መምከር ጀመረ። ለትዳርም የሚፈልጓት ቤተሰቦች የተከበሩ እና ጥሩ ስም ያላቸው፣ ግን ልጃቸው ጥሩ አልነበረም። የልጅቷ ቤተሰቦች አባቷ ለመዳር በጣም ፈልጎ ነበረ፣ ግን እናቷ ግን ልጁ ጥሩ ስላልሆነ በቤተሰቦቹ ስም ብቻ እንድታገባ አልፈለገችም። ግን አባቷ ምንም ይሁን ምንም ታገባለች ብሎ ወሰነ። ከዛም ልጅቷ ሳትፈልግ በግድ አገባች፣ ተዳረች። ባሏም የሰርጉ ጊዜ መጣ፣ ወሰዳት። ልጅቷ አልፈለገችም ነበር። በሰርጉ መኪና እየሄዱ ሳለ ማስመለስ ጀመረች። በጣም አሟት ነበረ። ባልተቤቷም መኪናውን እና ድካሙ ይሆናል ብሎ ችላ አላት። ወደ ቤተሰቦቹ ጋር ደረሱ። በእልልታ ተቀብለው ወደ ክፍሏቸው አስገባቸው። እሷም ወደ አንድ መቀመጫ ሄደች፣ ተዘረረች። ከዛ ባሏ ሲጠጋት እንዳይጠጋትና እዚሁ ልተኛ እንደምትፈልግ በጣም እንዳመማት ነገረችው። እሱም ተናደደ። ካልጠፋ ቀን እንዴት በዚህ ቀን ያማታል አለ። ወደ አልጋው ሄዶ ተጋደመ። እሷም ትንሽ ተረጋጋች። ከዛም ወደ አልጋው ተጠግታ ከጎኑ ጋደም አለች። ከዛ አስረዳችሁ፣ አኮረፈ። እንዳመማት አስረዳችሁ። እሱ ግን ስሜቱን ለመቆጣጠር ዝግጁ አልነበረም። አልሰማትም፣ አላዘነላትም። የፈራችው ነገር ሆነ። እሱም ያደረገውን አድርጎ ዘወር ብሎ ተኛ። እሷ ግን በጣም አሟት ነበረ። ከዛ ራሷን ሳተች። ከዛም እሱ ዘወር ብሎ ትንፋሿን ሲያጠው ወደ አቅራቢያ ወደሚገኝ ሐኪም ቤት ወሰዳት። እናም ሕክምና ተደረገላት። ወደ አጥቢያ ላይ ነቃች። ሐኪሟም ከጎኗ ተቀምጣ ነበረ። የሆነችውን ነገር በሙሉ ጠየቀቻት። እሷም ለሐኪሟ ሁሉንም ነገር ነገረቻት። ሐኪሟም ሁሉ ነገሯን መረመረቻት። በጣም ደም ፈሷት ነበረ። ፊዚካላዊ ሕክምናም የስነልቦና ምክርም አገኘች። ከሐኪም ቤት ከ2 ሳምንታት በኋላ ወጣች። ግን ወደ እሱ ቤት አልገባም አለች። ቤቱም ባሏም ሁሉም ነገር አስፈራት። ከዛ ቤተሰቦቿ ተቆጥተው እንደ በፊቱ አስገቧት። ግን በጣም ተጎድታለች። አካሏ፣ አእምሯዊ በጣም ትጨናነቃለች። እሱም በጣም ታስባለች። እሱም አውሬ እንጂ ሰው አልመስላታል። ከትንሽ ቆይታ በኋላ ፍቺ ጠየቀች። እሱ ግን አልተስማማም። ከሷ መለየት አልፈለገም። እሱም ይቅርታ እንድታደርግለትና ከጥፋቱ በጣም እንደተማረ እንደተቆጨ ይነግራታል። ግን እሷ በፍጹም አለች። ፍቺ ጠየቀች። ከዛም ከብዙ ጭቅጭቅ በኋላ ተፋቱ። ግን እርሷ የዛኔ በመጀመሪያ ቀን በተፈጠረው ነገር እርጉዝ ነበረች። ከዛም ከቤተሰቦቿ ጋር ሆና የእርጉዝነቷን ጊዜ ቀጠለች። የማይሞላ የለም፣ 9 ወርም ሞላት። ከዛም ምጧ መጣ። ወደ ሐኪም ቤት ሄደች፣ ወለደች። በሰላም ተገላገለች። ወንድም ልጅ ወለደች። ከዛም ቤተሰቦቿ የዛን ቀን የሆነችውን ሁሉንም ነገር ተናገረች። ቤተሰቦቿም ሰሙ፣ ተናደዱ፣ ተቆጩ። ግን ምን ያደርጋል፣ ነገሩ ሆኗል፣ ተከናውኗል። እሷም አካላዊ ስነ ልቦናዊ ሙሉ ጉዳት ደርሶባታል። ከዛም ከሆስፒታል ወጣች። ወደ ቤቷ ተመለሰች፣ ወደ ቤተሰቦቿ ቤት። ቤተሰቦቿም ደህና አድርገው አረሷት። 40 ቀን ሞላት። እያለ ልጁም አደገ፣ ጠነከረ፣ ከአያቶቹ ጋር አደገ። እሷም ከእንደገና በ2 እግሯ ለመቆም ወሰነች። ያሳለፈችውን ነገር ለመርሳት እየሞከረች መርሳትን ባትችልም ግን ለመጠንከር በ2 እግሮቿ ለመቆም እንደገና ወሰነች። እንደገና ቆነጀች። እሱን ስታገባ የ16 ዓመት ልጅ ነበረች።
አሁን 20 ዓመት ሞልቷታል። እንደገና ቆነጀች፣ አበራች፣ አሸበረቀች። ስራም ገባች። በስራ ቦታ እሷ ብቻ ሆነች የምትታየው። ሁሉም ሰው አይን ውስጥ ገባች። ፈላጊዎቿ በዙ። እሷ ግን በውስጧ ያለው ቁስል ይመጣባታል። ስለ ወንዶች ሲወራ፣ ጥያቄዎች ሲመጡ የበፊቱ ነገር ነው ትዝ የሚላት። ወንዶች ሁሉም አውሬ እንደሆኑ አምናለች። ከዚህ ሀሳቧ መውጣት አልቻለች። ሁሉንም የሚቀርቧትን ወንዶች ሁሉ መሸሽ ጀመረች። የሚመጥላትን የትዳር ጥያቄዎች አልቀበልም አለች። ሰዎች ሁሉም ግራ ገባቸው። እንዴ ይቺ ልጅ ምን ሆና ነው? እንዴ ሁላ ሰው እየመጣላት? እንዴ አንድ እንኳን አትፈልግም? አንድ ሰው እንኳን ጥሩ ሰው ነው ብላ አትቀበልም? ግራ ገባቸው። እሷም እስከ መቼ እንደዚህ ሁኜ እስከ መቼ ትላለች። ቤተሰብ ሳልመሰርት ለልጄ እህት ለልጄ ወንድም ሳልወልድለት እስከ መቼ ትላለች፣ ታዝናለች። ግን ልጇ አለ። ልጇ ያጽናናታል፣ ቤተሰቦቿም ያጽናናታል። ግን በእነሱ ምክንያት ነው ብላ እነሱን ጥፋተኛ ታደርጋቸዋለች። እንዲህ እያለች መኖሯን ቀጠለች። ጥያቄዎችም ወደ እሷ መጉረፍ አላቆሙም። ያም ይመጣል፣ ያም ይመለሳል፣ ያም ይመጣል፣ ያም ይመለሳል። ከዛም እሷ ደህና ለሚባሉ ሰዎች፣ ጥሩ ስነ ምግባር አላቸው ለምትላቸው ሰዎች የሆነችውን ነገር ብነግራቸው ውስጥ ትላለች። የሆንኩትን ነገር ሁሉም ብነግራቸው ችላ ይሉኛል፣ ይሸሹኛል። እንደዚህ ሆናለች ብለው ለሁሉም ሰው ሊያስወሩብኝ ይችላሉ እያለች ጨነቃለች። በዚህ መልኩ ቀጠለች። አዲስ ህይወት መግባት፣ ልጆች መውለድ ፈራች፣ ተጨነቀች። በህልሟም ይመጣባታል። ግን ልጇ ጋር ሆና ሁሉንም ነገር ተወጣችው። አደገች፣ ተከበረች። ግን እስካሁን ድረስ ማግባት አልቻለችም። ስሜቱን ያነገሰ ወንድ ህይወቷን አበላሸው። ተሰበረች። እንደዚሁ እንደተሰበረች እንድትቀር አደረገ። እና ቤተሰቦቼ ታሪኩ በዚሁ መልኩ አልቋል። እንግዲህ ከዚህ የምንማረው ነገር አንዳንድ ስሜታቸውን ያነገሱ ወንዶች ሊጠነቀቁና አላህን ሊፈሩ ይገባል። እናም ወንድሞች ለሴት ልጅ ክብርና ስነ ልቦና ሊጨነቁ፣ ሊያስቡ፣ ሊያስተውሉ ይገባል። እንዲህም እያልን ታሪካችንን ጨርሰናል። እና ሴቶች የወንዶች እህቶች ናቸው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። እና ሚስቶቻችንን ልክ እንደ እህቶቻችን፣ ልክ እንደ እናቶቻችን አድርገን መያዝ ይኖርብናል። እና እህቶችም ከእንደዚህ አይነት ወንዶች ስነ ምግባራቸው መጥፎ ብልሹ ከሆኑ ወንዶች ልንርቅ እና ደህናውን ዲን ያለውን ፈጣሪውን የሚፈራ አላህን የሚፈራ እንደሱ አይነቱን ወንድም መርጠን አይተን ጠይቀን፣ ዋናው ቤዚኩ ነገር ስነ ምግባር ነው። ከዛም ዲንም አለ። የሰው ልጅ የተፈጠረበት ስነ ምግባር ጥሩ ከሆነ፣ ያማረ ከሆነ ዲኑን ይማራል። ብዙ ጥሩ ነገሮችን ያደርጋል። መጥፎ ከሆነ፣ ከፍጥረቱ መጥፎ ከሆነ የሚቀየር ይኖራል፣ ግን ብዙዎቹ የማይቀየሩ ናቸው። ስለዚህ ስነ ምግባርን ቤዚክ እና ዋነኛ ነገር ልናደርግ ይገባል። እናም ራሳችሁን ከነዚህ አይነት ወንድሞችና መሰሎች ራሳችሁን ጠብቁ። አላህም ከጥበቃው ስር
ያውለን ያውላችሁ እና ታሪኩን እንዴት አያችሁት? ወዳችሁታል ብዬ ተስፋ አደርጋለሁኝ። ስለዚህ ቻናሉን ሰብስክራይብ፣ ሼር አድርጉ፣ ላይክም ጨምሩበት። ጽዳት ጋር ይሄን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ